ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ሲራጅ ኤንድ ነሲ ተመልካቾቻችን ዛሬ እንግዲህ ከብዙ ቆይታ በኋላ ከነሲ ጋር እንደዚህ አብረን ቁጭ ብለን በቪዲዮ ተመልሰን መጥተናል። አከም ጀርተን ኦርዶፍቱን ሲራጅ ኤንድ ነሲ ዴቪኔ ዱፍኔ ጅራ ነሲዎች አከም ጀርተን ኦርዶፍቱ ሲራጅ ፊ ነሲ ነጊያ alhamdulillah nti nagiye qabna arrantana no siraji wajji dhufeetin jira turti dheertuu booda jechu baatti takkakkana booda waliin daleene hin beenu video arra isaa wajjinin dhufe jechuudha nagiye qabdan isin alhamdulillah nti gaagize hunda wala garana wajjin sirajtu isin jalabadi inni ni suno dhufe jira arra no wajjin በመሃል እሷ ከሰሞኑ ከሷ ጋር ስትገናኙ ነበር። እኔ ጠፍቼ ነበር ትንሽ ልናፈቅ ብዬ ነው ከሷ ጋር ልምጣ ብዬ ነው። አንደኛን ከስራ ስትመጣ ስራ ነበረች አይደል? አዎ ስራ ነበርኩኝ አልহামዱሊላህ። እንግዲህ መጣሁ በስራ ምክንያት ተለያይተን እንግዲህ ከልጇና ከባሏ ጋር ተለያይታ ከወር በኋላ ተመልሳ ከኛ ጋር መጣለች። እንግዲህ እንዴት ነበር ስራ ቦታ? አልহামዱሊላህ ደስ የሚል ጊዜ ነበር። ግን መጀመሪያ ያልኩ ሰሞን በጣም ከብዶኝ ነበር። ጋር ያሩን ድሮ ደሞ ደረጋን በሬት አልহামዱሊላህ ሄዱ ተከነቲ ልፋቲ ቱሪ በጣም ከብዶኝ ነበር ሲሄድ ማለት ነው። አንድ ሳምንት ምናምን ይከብዳል። ቶርባን ተከነቲ ልፋቲ ቱሪ ሳምቦደ ነሚኒስ ጆሌን ሳይቦተን ኺየስ ጆሌ ቢያዋን ታኒዎች አገሬ ልጆች ከኔ ጋር ስላሉ አልহামዱሊላህ ጊዜው ደስ የሚል ነበር። ስራ ቦታ ማለት ነው ያሳለፍኩት ደስ ይላል። እንዴት ነበር ለመጀመሪያ ጊዜ ነው የተለያየሽው ከልጅሽ ጋር ማለት ነው? ከሁለት አመት ገደማ በኋላ ለመጀመሪያ ጊዜ ነው ወር የቆየሽው ከልጅሽ ጋር። ስሜቱ ስትሄጂ ምናምን ከቤት ከዚህ ስትወጪ እንዴት ነበር? ይከብዳል። ይሄ ነው ብሎ መግለጽ ይከብዳል። ያው ካነጀቴ ኢብሱ ጊዜ መናባቱ ዱረ ካነጀቴ ኢብሱኒ ውልፋታን ከይሳፉንም ኢልሞ ቀብደኒ ቤተኒ በጣም ነው የሚከብደው። እንኳን ልጅ ኢልሞ ዲሲቲ አባ መናብራው ጊዜ ባን በደድርቀመ መሌ ይልፋታን ኢልሞ ብራ ጊዜ ባቱሞ ድርቀመ ሆጀቹን በየነ ማንቀጅራኒቱ ድርቀመ ሆጀቹ ዋን ረጅሩ ጀቸ ሰኒፉ አልহামዱሊላህ ባየናን ነቀኝ ይማነቀዋ። እሺ እዛስ ማለት የርሽ ቀን ምናምን ነገር ምንድነው የተሰማሽ? ውስጥሽን ምን ተሰማሽ? እዛ ስራ ቦታ ማለት ነው። ጊዜን ዱረ ደሙ ሲሄድ ቅድሚያ ማለት ነው በቃ ጊዜን ሆጀሉ ምናምን የሚማነራባቱሬ ጊዜን ወይ ኑረዲን ኸያ ነበር የምለው ኑረዲን ኸያ ቻትን ቱሬ አልከኑ እንደ ጊዜ ረፍ በቃ ትክክለኛ እንቅልፍ አልተኛው እውነት ለመናገር ማለት ነው። በጣም ነው የሚከብደው። ምን ይደረጋል? ይከብዳል ወላሂ ይከብዳል። እኛንም ጠይቂና በምን ሁኔታ እንዳሳለፈ አይ ስሜቱን ሳስታውሰው እኮ ብዣለብኝ። ይከብዳል ስሜቱ። በተለይ ልጅን በህፃንነቱ ትቶ መሄድ በጣም ነው የሚከብደው። ግን አባት ስላለ ምንም ማለት አይደለም። ሰው ላይ አይደለም ትቼ ተስፋኔ ላይ ያደረግሽ። ከኔ በለጠ ደግሞ ይዘዋል ታውቃለህ። በጣም አባቶች በጣም ነው ትሪት የሚያደርጉትና ሁሉም አይደለማ። ለምሳሌ አሁን እንዳንተ አይነት አባት ይይዛል። ካይሮ ውስጥ በብዛት ጥሩ አባት አለ። ልጆቻቸውን የሚያሳድጉ ብዙ አሉ። ስለዚህ ደስ ይላል። ግን አልহামዱሊላህ እናንተ ጋር እንዴት ነበር ቆይታው? ሲምብረ ቱርቲና ከምቱሪ እንዴት ነበር ቆይታው? እኔ ሲሄድ ማለት ነው ሲምብረ ቱርቲና ከም ልቴ እንዴት ነበር? እኛ ጋርም ስሜቱ በጣም ይከብዳል። ያው ለመጀመሪያ ጊዜ ተለያይታን ሄደችው። ስሜቱ በጣም ይከብዳል። ቤቱ ታውቃላችሁ ሴት ያለበት ቤት በጣም ነው የለመደ ቤት ሴት ልጅ ስትሄድ በጣም ነው የሚከብደው። በጣም ከብዶን ነበር። ግን የማይለመድ ነገር ምንም የለም። ልጁም 3 ቀን 4 ቀን ማሚ እያለ እንትን ብሎን ነበር አስቸግሮኝ ነበር። ከዛ ግን እየተላመድን መጣን ከሱ ጋር። ከዛ በቃ ነገራቶች እየተስተካከሉ መጡ። እኔም እየተላመድኩት መጣው። የማይለመድ ነገር ምንም የለም። ከሚገርማችሁ ነገር እዚህ ፎቶ ምናምን ነገር ሲያይ የሆነ የሷ ፎቶ አለና ይገርማል ጭንቅላቱና እሱን ማሚ እያለ ይዞ ይመጣና ፎቶን የሆነ እንደመረበሽ ምናምን ነገር ይሆናል። እና ያ ነገር እኔም ትንሽ ተሰምቶኝ ነበር። ግን የማይለመድ ነገር ምንም የለም። አልহামዱሊላህ ለማንኛውም ሁሉንም ነገር አሁን እንግዲህ እዚህ ጋር ቁጭ ብለን ለማውራት አብቅቶናል ማለት ነው። አልহামዱሊላህ መጣው እንግዲህ ከዛ ደግሞ ለትመጣ ስትነሳ አጭራዱፍ ጊዜ ጉያም ሙራስኒ 5 ቀን 3 ቀን ሲቀር ደግሞ ቀኑ
አይመሽም አይነጋም ጉያኒ ደረተ ጊዜ አቲከረ መናገዱ ፊያዲ በጣም ነበር የሚረዝመው ቀኑ ማለት ነው። በጣም በቃ ይጨንቀኝ ነበር። ወይን በዲንኪያ መቼ ነው ማየው ቤት ገብቼ ከነሱ ጋር በጫወትበት ቀን ጊዜ በጣም ናፍቆኝ ነበር። አልሐምዱሊላህ ደረሰ መጣው። እንግዲህ ከነሱ ጋር ደስ የሚል ጊዜ ያሳለፈ ልትመጪ ምናምን ስትይ በጣም አይመሽ አይነጋማ አንድ ለቀን ምናምን ሲቀርስ 3 ቀን ሲቀሩ በቃ ከ5 ቀን በኋላ ይጀምራል መረበሽ። ረበሸሙ ተካስቲ ደጋ ሚረፍ ውልፋታ ተኮ ደፌ ጉያን ስራ ሂንዴሙ አልከን ኩን ሲፊም በሪኡ ቻምቦደ በቃ ኦኔ ኻንኬ ገሉፋው ተጀቹዳ ሂሳቡ ጉያ በሩባቱ ያ ሰላም እንደስ ይላል። በጣም ደስ የሚል ጊዜ ነበር። እኛም እዚህ በጣም በጉጉት ስንጠብቃት ነበር። ምክንያቱም ምን መሰላችሁ ተመልካቾች፣ ለመጀመሪያ ጊዜ የተለየችን ልጁንም ለመጀመሪያ ጊዜ ስለተለየችው አዲስ ነው የሆነብን። ያንን በማሰብ በጣም በጉጉት ስንጠብቃት ነበር እና አይታችኋል እንግዲህ ኑረዲን ስትመጣ እንዴት እንደሆነ ግራ ገብቶት ምናምን በቃ አጃኢብ ሆነበት ምናምን አይታችኋል እዛ መጀመሪያ የለቀቀው ቪዲዮ ላይ እና ይሄንን ይመስላል። ስሜቱ በጣም ከባድ ነበር። እንግዲህ እረፍቷ እንዴት ታዲያ አለቀች? እንዴት እረፍቷ ትንሽ ቀን ቀረኝ። እንግዲህ ቀኑ በጣም ነው የሚሮጠው። ከዛ ስትመጣ ይረዝማል። ከዚህ ለመሄድ ደግሞ አጭር ነው ጊዜ አሲዴም ፉዴም ቱካሮጂ ዴቢውዲምቱ በጣም ነው ቀኑ የሚሮጠው ሳታውቀው ማለት ነው። ቀኑ ይደርሳል ሳታስበው ትሄዳለህ። እዛ ሄደክ 3 ቀን ቀረ 5 ቀን ሰራው ምናምን የምትለው ነው የሚሰማው ታውቃለህ። ይሄነቱ ከነከናቱ አልሐምዱሊላህ ሰው ሀገር ላይ ያለ እንግዲህ ግዴታ ነው ካልተሰራ ይበላል። ከእናንተ ጋር ደግሞ ያው አንጠፋም። እሷም እየመጣች ነው። እኔም ያው አንድ ላይ የሆነን ያው ኮኔክት እናደርጋለን ከቤተሰቦቻችን ጋር አይደል? አዎ እኔ እንግዲህ አልጠፋባችሁም። እሱን አላውቅም እንግዲህ ከሱ ጋር እኔ ቃል ገባላችኋለሁ ቢያንስ በሁለት ቀን በ3 ቀንም ቢሆን እኔ ሲመቸኝ ከስራ ቦታ አገናኛችኋለሁ። እናንተ ብቻ አበረታቱኝ። እኔ ስራ ቦታ ሆኜ ከእናንተ ጋር አገናኛለሁ። በ3 ቀንም ሆነ እንደዚህ እንትን እላለሁ ብቅ እላለሁ ማለት ነው። አኒስ በከሆጂ ታኤ ኢሲኔ ወጅ ወሊን አርከ ጉያ ለመስቴ ጉያ ሰዲቲስ ተሁ ወል አገራ ኢሲኑ ማነጭና ላፈችው ኸይሰን እንደገቲና ኢሳሞ እናንተው ጠይቁት ማለት ነው። ኢሲኑ ማንጋፈዳ እኔ ደግሞ እየተገናኘን ነው እንግዲህ ዛም ሆኜ ማለት ነው። እኔ ስለምትናፍቁኝ እመጣለሁ ኢንሻአላህ። እኔም አልጠፋም እንግዲህ እንገናኛለን በተለያዩ ፕሮግራሞች። እናንተም እንግዲህ አዲስ ይሆናችሁ እቺን ነገር መርሳት የለብንም። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንደዚሁም ቤተሰብ የነበራችሁ ደግሞ ላይክ ያረጋችሁ ስራችንን አበረታቱን። ኢንሻአላህ አንጠፋም ማለት እኔ የጠፋው አይደለም አንጠፋው። እኔም አንቺ አንደኛን ከአንቺ ጋር ቪዲዮ ልስራ ብዬ ነው ገባሽ? ከስራ ቦታ ስትመጪ አሁን መጀመሪያ ነው የምልሽ፣ ከስራ ቦታ ስትመጪ አንደኛን ከሷ ጋር ቪዲዮን ጀምሬ እንደዚህ መተን ፏ ብለን እዛ በኋላ አስቀጥላለሁ ብዬ ነው እኔ እንትን ያልኩት። እንግዲህ ካሁን በኋላ አልጠፋም አይደል? አዎ አንጠፋም። ሁለታችንም እንግዲህ በአቅማችን እናዝናናችኋለን። ያገኘነውን ነገር እናንተ ጋር አዘኑንም ደስታውንም ከእናንተ ጋር ለመካፈል መቼም ሰው ቤተሰብ ሲሆን አንድ ላይ ነው የሚያሳልፈው። እሱን ከእናንተ ጋር እናሳልፋለን። እንግዲህ የእናንተ ብርታት ለኛም ጥንካሬ ያስፈልገናል። አበረታቱን። ጥንካሬያችንን አበረታቱን። እንግዲህ ይሄንን ይመስላል እነሱ የነበራት ነገር ከስራ ቦታ ሄዳ ከስራ ስትመጣ የነበራትን ስሜት እንግዲህ አጫውተናችኋል። በትንሹም ቢሆን አጫውተናችኋል። በሌላ ፕሮግራም እስክንገናኝ ተመልካቾቻችን እንወዳችኋለን፣ እናከብራችኋለን። ማሰላም ቻው።